ሀሳቡን ያጠቃለልኩት በአይን ራንድ እሳቤ ነው። ሞር እኔንም ትንሽ ስለሚገዛኝ የእሷ ሀሳቦች አንድ ሰው አንድን ድርጊት ለምንድን ነው ማድረግ ያለበት፣ እንዴት ነው ማድረግ ያለበት፣ ትክክል ነው ወይስ ሮንግ ነው የሚለውን ከምን ተነስቶ ነው መሆን ያለበት ለሚለው ራንድ እንግዲህ የራሷ ስታንዳርድ አላት፣ ሞራል ስታንዳርድ አላት። ላይፍ ነው፣ ህይወት ነው። እሷ የሰው ህይወት ላይ ቤዝ አርጋ ነው የተነሳችው ማለት ነው። ያው ብዙ ሰዎች ላይፍ ልክ አይደለም የእሷ ፍልስፍና ላይፍ ላይ አይደለም ቤዝ ያደረገው ምናምን የሚሉ ብዙ ክርክሮች ይነሳሉ። እንደኔ ግን ያሳምነኛል እና ያው ጥልቅ ነው ፍልስፍናዋ። የኤፒስቴሞሎጂካል ፍልስፍናውም ኦብጀክቲቪዝም ይባላል። ሞራል እሳቤዋም ከዛ የመነጨ ነው የሚሆነው ማለት ነው። ሶ ላይፍ ነው፣ ህይወት ነው። ኤቭሪ ነገር ልክ ነው ወይስ አይደለም የምንለው ከህይወት አንጻር ነው ነገሮችን የምናየው ማለት ነው። ህይወትን የሚያስቀጥል ህይወትን የሚያስቀጥል ማንኛውም ድርጊት ልክ ነው ተብሎ ይታሰባል። ግን ህይወትን የሚያጠፋ ድርጊት ከሆነ ደግሞ ሮንግ ተብሎ ይወሰናል ማለት ነው። ሶ የማን ህይወት ሲባል ደግሞ ማንስ ላይ ኢንዲቪጁዋል የማንስ ላይፍ ነው። ሶ እዛ ላይ ቤዝ አርጋ ነው ፍልስፍናዋን እንግዲህ የገነባችው ማለት ነው። ስለዚህ አንድ ነገር ስናደርግ እንደ አዘ ኢንዲቪጁዋል ነው፣ እንደ ኮሌክቲቭ የሆነውን እንትን አትቀበልም በጭራሽ። እና እንደውም በጣም አብዝታ የምትቃወመው ይሄ አልቱሪስቲክ ባህሪን ወይም አልቱሪዝምን በጣም ኤቪል ቲንግ ነው የምትለው። በጣም አውሬ የሆነ እንትን ነው። ምክንያቱም ግለሰቦችን ለሌሎች ጥቅም ሲባል እንዲጠፉ ያደርጋል ነው ስርዓቱ፣ ኮስት እንዲያደርጉ። ስለዚህ ያንን ነገር አብዝታ ነው በጣም የምትጸየፈው። የእሷም ዴፊኒሽን እንግዲህ ስንነሳውን አልቱሪዝም ሲባል ሁሉንም የማቀላቀል ነገር አለ። ይሄ ለምንወደ ሰው የምናደርገውም የሆነ ደስ ብሎ የምናረጋቸውም ለሌሎች ብለን የምናረጋቸውን ባህሪዎች አልቱሪዝም በሚል እሳቤ ስንጠቀማቸው እናያለን። እሷ ግን እዚህ ጋር ክሊር ታደርገዋለች። አልቱሪዝም ማለት ኮስት ይጠይቃል። ኮስት ማለት እኔ ተጎድቼ ሌላውን መጥቀም የሚል ዲፊኒሽን ነው ያለው። ስለዚህ በዛ እሳቤ ነው እሷም ቅድሚያ የሚሰጠው። ያው ኦገስት ኮምቴም ኮይንስ ያደርገው ቃሉን ሌሎችን ማስቀደምን ዋና ነገሩ እሱ ነው የሚለው ነው። ራንድ ምን ትላለች እንግዲህ የኤፒስቴሞሎጂካል እንትኗንም ስናይ መጀመሪያ ሰዎች የራሳቸውን እሴት ቫሊዩ የዲቨሎፕ እያደረጉ ነው የሚሄዱ። ከዛ ኤቭሪ ነገራቸው የሚነሳው ከዛ ቫሊዩ አንጻር ነው። ሰዎችን ሲወዱ ለሰዎች ከሰዎች ጋር የሚኖረን ቅርርብ የቫሊዩ ሌቭል ነው። በቫሊዩ ነው ብዙ ነገሮችን የምናደርገው። ሰው አንድ ግለሰብ የራሱ የሆነ ቫሊዩ እና እሴት ሊኖረው ይገባል። ላይክ ለዛ ነው አዝ ኢንዲቪጁዋል ኤቭሪ ፐርሰን ትሪት መደረግ አለበት የሚለው እሳቤ የሚመጣው። አንቺ የራስሽ ቫሊዩ አለሽ፣ እኔ የራሴ ቫሊዩ አለኝ። የሆነ እኔና አንቺ የሆነ ግንኙነት ሲኖረን ቫሊያችን ላይ ነው መሰረት የምናደርገው። ነገር ግን ቫሊዩ የሌለው ሰው ግለሰብ እንደ በኮሌክቲቭ በሆነው ማንነቱ ዲፋይን የሚደረግ ከሆነ ለእኔ ስል መነሻዬ እኔ ነኝ ብሎ አያምንም። ስለዚህ ከማህበረሰብ አንጻር ነው ነገሮችን የሚያደርገው። አልቱሪዝም ባህሪ ጥሩ ስለሆነ ራስን ሄደህ ሳክሪፋይዝ አድርግ ባልገባው አላማ ከራሱ ቫሊዩ ጋር ምንም አይነት ግንኙነት ለሌለው ነገር ተነስቶ ራሱን ሳክሪፋይዝ እንዲያደርግ የሚጠይቅ ሲስተም ነው። አልቱሪዝም እንደዛ ነው። አልገባኝም ነገሩ ብቻ ሶሻሊ ያ ነገር አክሰፕተብል ስለሆነ ወይ ተቀባይነት ለማግኘት ሊሆን ይችላል። ዝም ብዬ ያንን ነገር ሳደርግ ሞራሊ ሮንግ ነው እንደ ራንድ እሳቤ ማለት ነው። መጀመሪያ የራሴን ቫሊዩ ቢውልድ ማድረግ አለብኝ ነው። ወደ ሌሎች ከመሄዴ በፊት ራሴን መገንባት አለብኝ። ቫሊዩ የሚባለው ነገር በጣም ወሳኝ ነገር ነው። ከዛ ከኔ ተነስቼ ያ ነገር ለኔ ከኔ ቫሊዩ ጋር የሚስማማ ከሆነ ምንም ነገር ባደርግ አልቱሪስቲክ ባህሪ ያሳየው አይባልም። ምክንያቱም በራሴ መነሻ ምክንያቴ ኢንቴንሽኑ ራሴ ነኝ ማለት ነው። ሶ እሷ ራሽናል ኢጎይዝምን ነው ትደግፈው ማለት ነው። አሁን ኢጎይዝም ሲባልም ደግሞ የራሱ የሆነ እንትን አለው። ሰልፍ ኢንተረስት ላይ
ሰልፊሽነስ ምናምን ሲባል ብዙ ጊዜ ወርዶችን ዲፋይን የምናደርግባቸው መንገዶች በጣም የተጋነኑና የሆነ ትክክለኛ እንትናቸውን የያዙ አይደሉም። እሷ እንደውም እዚህ ጋር ነው ሰልፊሽነስ የሚለውን ወርድ ክሊር ማድረግ የምፈልገው ይመስለኛል። እና ሰልፊሽ ማለት ለራስ ኮንሰርን ለራስ ጥቅም መቆም መቻል ማለት ነው። ሌላ እንትን የለውም። አንዳንዶቹ ከግሪዲነስ ምናምን ጋር ያገናኙታል። የገብጋባ መሆን፣ ሌላውን ጎድቶ ለራስ ጥቅም ምንም ነገር አድርጎ ቢሆን ራስን መጥቀም መቻል ማለት ነው። ያ ሰልፊሽነስ የሚለው ሳይሆን የሚገልጸው ግሪዲነስ የሚለው ቃል በደንብ ይገልጸዋል። ሰልፊሽነስ ስንል ለራስ ጥቅም መቆም መቻል ነው፣ ለራስ ኢንተረስት። እሱን ደግሞ ራሽናል ሰልፍ ኢንተረስት ወይም ደግሞ ራሽናል ኢጎይዝም የሚለውን የሞራል እሳቤ ታራምዳል። እንትን ያደረገችው ያስተዋወቀችም እሷ ናት። እንግዲህ የአየን ራንድ ፍልስፍና እንደሚገዛሽ ገልጸሻል፣ ጽሁፍሽ ውስጥም ይታያል። ቅድም ያልኩት ስትጀምሪም ስጨርሽም የሚታዩ I am likely to behave altruistically towards individuals who share a high proportion of my genes or if you scratch my back I will scratch yours ይላል እና መጨረሻም ላይ ያስቀመጥሽውም አለ። አሁን ከተናገርሽው ራሱ እሴቱ ለራሱ የራሱ እሴት የሌለው እንደዚህ የሚለው ነገር እሴቱ ያስ ቢሆን ማለት ለሌሎች መኖር ማህበረሰብ እኮ የሚቆመው ሀገር የሚባለው ነገር እኮ የሚኖረው እኔ ራሴን አሳልፌ ለሌሎች ስሰጥ ነው። አለበለዚያ ማህበረሰብ የሚባል ነገር ሊቆም አይችልም። ሀገር የሚባል ነገር ሊቆም አይችልም። እንደሱ አይነት አስተሳሰብ በደንብ ሆይን ይሁነኝ ብሎ አስቦ ሰው ሊይዝ ይችላል አይደለ? በጽሁፍሽም የምታነሺው አለ አንድ ግለሰብ ከተፈጥሮ ባህሪውና ከምክንያታዊነት ውጭ የሚፈጽመው መስዋዕትነት አግባብነቱ ለራሳችን እንጠይቅ ትያለሽ እና ተፈጥሯዊ ባህሪ እንዳልሆነ አድርገሽ የምታየው ሆኖ ይታየኛል በጽሁፍሽ ውስጥ ማለት ነው። ያኛው ግን ተፈጥሯዊ ባህሪ እንደሆነ አይነት ነገር እና ቅድም ባልሽው መሰረት እንደው ሎጂካል ሆነን ስናስብ ምንድነው ትክክሉ ምንድነው ልክ ያልሆነው ምናምን ያው የተለያዩ አይነት መለኪያዎች ይኖሩናል አይደል? ሀሳባችንን እንድንይዝ የሚያደርጉ ሁላችንንም ኮስት ቢያደርገውም እሱ ራሱ እሴቱ ሊሆን አይችልም ወይ ራሱን ባያስቀድምም አንድ ሰው የሚለውን እስኪ ትንሽ በይበት። ያው ቫልዩ ክሬት እናደርግ እንዴት ነው ቫልዩአችንን የገነባ ነው? ያን ቫልዩ ምንድን ነው? አንድ ሰው በህይወቱ በጣም እንትን የሚያደርገው የሱ ቫልዩ የሚያደርጋቸው ነገሮች ምንድን ናቸው የሚለው ይወስነዋል። እንደ ግለሰብ ነው የምናደርጋቸው ነገሮች የራሴ ቫልዩ ገፋፍቶኝ ከሆነ ላይክ እኔ ሀገር የሚለው ጉዳይ ኮንሰፕት በጣም ገብቶኝ ተረድቼው ከዛ በኋላ ለዛ የማደርገው ነገር ከራሴ ቫልዩ ተነስቼ ራሴን ሳክሪፋይስ ላደርግ እችላለሁ። ቫልዩ ግን እኔ ጋር ከኔ ነው የምነሳው። ከሱ ተነስቼ የማደርገው ነገር አልቱሪዝም አይባልም። ምክንያቱም ከራሴ ጥቅም ነው፣ ቫልዩ የኔ ነው። ችግሩ ሌሎች በሰሩት ቫልዩ የማህበረሰብ ቫልዩ አለ፣ እሴት አለ። እሱ ላይ ተመስርቼ ራሴን ምንም ሳልጠይቅ ዝም ብዬ እንደዚህ አይነት ነገር ሳጋልጥ ይሄ ነገር ልክ ነው አይደለም ብለን እንጠይቅ። ምክንያቱም ሞራል ሲባል ራሱ አዘ ኢንዲቪጁዋል ነው። አንድ ላይ ኮሌክቲቭሊ እኮ አይደለም ቢሄቭ የምናደርገው። አንድ ነገር ልክ ሰርተሻል አልሰራሽ የምባለው እኔ ነኝ እንጂ ኮሌክቲቭ የሆነው ማህበረሰብ አይደለም አንድ ላይ የሚጠየቅ። ለስራ የምጠየቀው እኔ ነኝ። ስለዚህ ዋናው መነሻው መሆን ያለበት ማን ግለሰቡ። ከዛ ከግለሰቡ ጥቅም አንጻር ነው ነገሩ እነዚህ ሞራል ስታንዳርዶች መቀመጥ ያለባቸው። ምክንያቱም ዋናው ኤጀንት ኢንዲቪጁዋል ስለሆነ ማለት ነው። ራሽናል ማይንድም የተሸከመው ለግሌ ነው የያዝኩት የራሴን አእምሮ፣ ያም ሰው ለግሉ ነው የያዘው። አንድ ላይ ሊያስጠይቀን የማይችል ጉዳይ ላይ አንድ ላይ አፕላይ የሚያደርገው ለዛ ግለሰብ ተብሎ ለሌሎች ተብሎ ያንን ነገር እንዳደርግ የሚያስገድደኝ ሲስተም ሲፈጠር ብዙ ችግሮችም አሉ ከሱ ጋር ተያይዞ። ለምሳሌ እኔ ኦኬ በቃ ለምን ራሴን መስዋዕት አላረግም ለሌላው ዋናው እሱ ነው ብዬ ከተነሳው በቃ ነገሩም ሳይገባኝ ሳልረዳው ክሊርሊ እንደዛ ባደርግ በዙሪያዬ ደግሞ ሊኖሩ የሚችሉ ሰዎች ተቀባይ ናቸው ማለት ነው። የኔን ሳክሪፊኬሽን የሚፈልጉ ሌሎች ተቀባዮች ደግሞ አሉ። ከነሱ አንጻር ሞራል እንዴት ነው የሚታየው? ምንድን ናቸው እነሱ?
ተቀባዮቹ። ስለዚህ ኮስቱ ሳይሆን የሚያመጣው እኔም ላይ ይሁን ሌሎቹ ላይ የሚያመጣው የሚያስከፍለው ዋጋ ሳይሆን ያደረኩትን ነገር ያደረኩት በራሴ እሴት ነው ወይስ ደግሞ ማህበረሰቡ በሰጠኝ ሌሎች በሰጡኝ ነው የሚለው የትኛው ነው መለኪያው የሚለውን እሱን እስኪ። ስታንዳርዱ ዋናው እሱ ነው። ከራሴ ተነስቼ ከሆነ ምንም ነገር ባደርግ ምክንያታዊ የሆነ ሰልፊሽነስ ነው። ራሴን አስቤ ነው ከራሴ ተነስቼ ነው ያደረኩት። ነገር ግን ብዙ ጊዜ ያው በደመ ነፍስ ነው ይሄ ኢንስቲንክቹዋል የሆነው ቢሄቪየር አለ ዝም ብሎ ድራይቭ የሚያደርገን ምናምን ወይ የሆነ ኮሌክቲቭ የሆነው ማን እንትን ተደብቀን ብዙ ሰው ስላደረገው በቃ አክሰፕታንስ ለማግኘት ዝም ብለን አንድ ላይ የምናደርጋቸው ነገሮች አሉ በተለምዶ። ያ ነገር የሰው ልጅ እንደ ሰው አያስቆጥረው። እንደ ሰው የሚያስቆጥረው ኢንዲቪጁዋሊ መቆም ሲችል ነው። እንደውም እንትን አላት የአይን ራንድ ስራ አትላስ ሽረግ እና እሱ ላይ አሁን አትላስ ማለት የግሪክ ሚቶሎጂ ላይ የምናውቀው እንግዲህ ዓለምን ዩኒቨርሱን ተሸክሞ በጭንቅላቱ ተሸክሞ እንዲቆይ የተፈረደበት ሰው ማነው አማልክት ነው እና እስካሁን በቃ በእሱ በተሸከመው ዩኒቨርስ ውስጥ ነው ያለ ነው እና ዋቲፍ ማለት እንዳለ የዩኒቨርሱ እንትን ክብደት እሱ ላይ ነው የተቀመጠው እና ዋቲፍ ሽራግ ቢያደርገው ቢያናውጠው ወይ የሆነ ነገር ወይ ደግሞ ቢለቀው ምን ልንሆን እንችላለን? አብዛኞቻችን ይቺ ዓለም የቆመችው ጥቂት በሚባሉ ኢንዲቪጁዋልስ ነው። በጣም ፕሮዳክቲቭ በሆኑ ኢንተሌክቹዋል በሆኑ ምናምን ኦብቪየስ እና እነዚህ ግለሰቦች የተወሰኑ ግለሰቦች ናቸው እና እነዚህ ግለሰቦች ከማህበረሰቡ ዲሳፒር ቢሆኑ ምን ይፈጠራል ብሎ ነው እሱን ለማሳየት ነው ያ መጽሐፍ በደንብ እንትን የሚለው የሚያብራራው ማለት ነው። እና እነዚህ ፕሮዳክቲቭ የሚባሉት በጣም ቲንከርስ የሚባሉት ሰዎችን ከማህበረሰቡ ዲሳፒር ያደረጋቸው እና እንዴት ማህበረሰብ ኮላፕስ ሊያደርግ እንደሚችል ምክንያቱም ኮሌክቲቪዝም በባህሪው ብዙ እንትኖችን ያው ሉዘር የሚባሉ እንትኖችን የማብዛት እንትን ነው የሚሄደው። ምክንያቱም አብዛኛው ሰው እኔ ሳክሪፊኬሽን ሳልከፍል የሆነ ሳክሪፋይስ የሚከፍልልኝ አካል እፈልጋለሁ። ብዙም ሰው ይፈልጋል፣ ደስ ይለዋል፣ ምን አገባው። እንደሱ አይነት ሜንታሊቲ ያላቸውን ማህበረሰቦች የማብዛት ነው የሚሆነው። ግን እያንዳንዱ ግለሰብ ለራሱ ኃላፊነት ቢወስድ ከራሱ ቫሉ ተነስቶ ድርጊቶችን አክሽኖችን ቢያደርግ ምን ይፈጠራል ብለን ስናስብ የተሻለ ሆኖ አገኘዋለሁ። ነገር ግን እንደ እንትን የሆነ አካል ሞራሊ በቃ ያ ነገር ተሰምቶት ለእኔ ሳክሪፊኬሽን ሊከፍል ፍቃደኛ የሆነ አካል ካለ የሆነ አካል ደግሞ ሳክሪፊኬሽን የሚከፈልለት አካል ያስፈልጋል ግዴታ። ስናይ ደግሞ በብዛት አብዛኛው ሰው ይከፈልለታል። የሆኑ የተወሰኑ ሰዎች ግለሰቦች ደግሞ ይከፍላሉ። ለዚህ ሁሉ ነገር አሁን ኩዌሽን ማድረግ አለብን። በእነሱ ሳይድስ ሞራሊቲ እንዴት ነው የሚታየው? የሆነ ሰው ለእኔ ብሎ መስዋዕትነት ሲከፍልልኝ እኔ እንዴት ነው እኔን ሞራሊ እንዴት ነው ጀጅ ሊደረግ የምችለው የሚሉ ጥያቄዎችን ያስነሳል። ለዛም ነው ማለት ግለሰቦች ለራሳቸው ጥቅም መቆም መቻል አለባቸው። ከራሳቸው ቫሉ ተነስተው ድርጊቶችን ማድረግ አለባቸው። ራሳቸውን ከምንም ተነስተው አለምክንያታዊ በቃ ጽድቅናም በሚል እሳቤ ሊሆን ይችላል ዝም ብሎ ተነስቶ ሳክሪፋይስ መክፈል በጣም ሞራሊ ሮንግ የሆነና ኤቪል የሆነ ቲንግ ነው ብላ ነው የምታስበው ማለት ነው። እንግዲህ በጣም አነጋጋሪ የሆነ ነገር ነው ያነሳሽው፣ አወያይ አከራካሪ የሆነና በድጋሚ ቴንኪው ማለት እፈልጋለሁኝ። የምናደርገውን ነገር ሁሉ የምናደርገው ለምንድን ነው የሚለውን እንድንመረምርም የሚያደርግ ጭምር ነው እና የመስተዋት ፕሮግራማችንም በእንደዚህ አይነት እና መሰል ሀሳቦች እንደዚሁም የግለሰብ ህይወቶች እንደዚህ ተቋማት አማካኝነት ራሳችንን አካባቢያችንን እንድናይ የሚያደርግ ፕሮግራም ነው እና ደስ የሚል ጊዜ እያሳለፍን ነው። ቴንኪዩ። እንደው ከዚህ ጋር ተያይዞ ይሄ ግለሰብን ሉዓላዊነት በተመለከተ በጣም የማምንበት ነገር ነው። የብዙ ችግሮቻችንን መንስኤ አድርጌ የማየው ይሄ ቡድን የመነዳት ነገር፣ ያለመመርመር፣ ያለመጠየቅ፣ የራሱ የሆነ
አንድ ጉዳይ ላይ እሳቤን ያለመያዝ የተፈተሸ ያልሆነ ማለት ነው። ዝም ብሎ የመጣን ነገር የመቀበል ምናምን እሱ ነገር በጣም ለብዙ ችግር የሚዳርገናል ብዬ አስባለሁኝ እና በቆንጆ ሁኔታ ገልጸሽዋል። ትንሽ ከኔ ጋራ ልዩነት ልበለው ምናምን ያለው ያው ይሄኛውም ነገር ምናልባት ለሌሎች የሚከፈልን ዋጋ ልክ ተመርምሮ ያልተያዘ ነገር አድርገን እንዳናስበው አንዳንዴ ማህበረሰብ የሚቆመው ሀገር የሚቆመው እንዲህ ነው በማለት በጥልቅ በማሰብም ሊመጣ ይችላል የሚለውን ነገር እሱን ማስመር ስለፈለግኩኝ ነው። ግን የሚከፈለው ነገር በሙሉ ከማሰብ የመነጨ ነውም እያልኩ አይደለም። እንዳልሽው ዝም ብሎ በመነዳትም ብዙ ዋጋ ሊከፈል ብዙ መስዋዕትነት ሊከፈል ይችላል። በአብዛኛውም እንደዛም ይሆናል ብዬም ነው እኔም የማስበው እና ግን ሙሉ ለሙሉ የሆነ ለሌሎች የሚለውን ነገር ሀሳብ ከመጉደል አይነት ነገር እንዳናየው አይነት ፍርሃትም ስላለኝ ነው። እንደሱም የሚመስል ነገር ያየውኝም ስለመሰለኝም ነው። እንዳልኩት በመጀመሪያውም አካባቢ ላይ የሆነ ከተደረገ ልኝ ነው የማደርገው አይነቱ አባባል አልትሩስቲካሊም ደግሞ ብሄቭ የማደርገው የበለጠ ያው እንግዲህ ለዘመዶቼ እንበለው ምናምን አይነት ነገር ጀነቲካሊ እንዲህ አይነት ነገሮች እንዴት እንደሚዘወሩ ኤክስፕረስ ለማድረግ ነው። ማለት አልቱሪዝም ተፈጥሯዊ ነው አይደለም ብለሽ ቅድም እንዳልሆነ አይነት ኤክስፕረስ አድርገሻል ብለሽኛል። በኢንዲቪጁዋል ሌቭል ከሆነ በአንድ እንደ ኦርጋኒዝም ሌቭል ከሆነ ይመስላል ነው ሲምስ አልቱሪዝም ይመስላል እንጂ በጂን ሌቭል ነው ያው ነገሩ ከተብራራ እና ዳውኪንስ በዛ ሌቭል ነው ያብራራው። ሞር እንትንም ነው ትንሽ አሳማኝም ነው። ስለዚህ በጂን ሌቭል ስናየው ኮንሽስሊ ስለማይደረግ ነው እንጂ ነገሩ ሶፊስቲኬትድ የሆነ ሰልፊሽነስ ነው። ጂኑ ራሱን ለማቆየት የሚያሳየው አዝማሚያ ነው እንጂ አልቱሪዝም አይደለም። ግን ለምን እኔ ደግሞ መሰለሽ ኮዮዲቲ የጥያቄ ለምን ይሄኛውን አሁን ተፈጥሯዊ አይነት ነገር በደንብ ታስቦበት የሚደረግ አይነት ነገር የሚያስመስል አይነት ነው እንትኑ ያኛውንስ ለምን እንደሱ አላደረግሽውም? ማለት ይሄ አራክልኝ ነው የማደርግልህ ምናምን አይነቱን ነገር የሚመስለውንም ነገር እሱም የሰዎች እኮ ይሄ ያው ሰልፊሽ ማለቱ ቅድም ልክ አይደለም በሚል መልኩ ያስቀመጥሽው አለ። አዎ የሚያስኬድም ነገር አለው። ግን ያው አልቱሪስቲካሊ የማይገለጸው አይነቱን ነገር እሱንም በቃ ተፈጥሯዊ ነው እንጂ እኮ በማሰብ የሚያዝ ምናምን አይነት ነገር አይደለም። ለምን አንለውም ታዲያ አይነት ነገር ነው። ሁለቱንም በሁለቱም የሚያሳይ ነገር የለም ወይ? በሞራል እሳቤ አልቱሪዝምን ዴፊኒሽኑ ሌላ ስለሆነ ስናየው ኤክስፕረስ አያደርግም። ማለት ለእኔ ለምወደው ሰው ብዬ የማደርገው ሳክሪፊኬሽን ለማለት ሳክሪፊኬሽን ኮስት ነው። በቃ ራሴን እንትን ብዬ ራሴን ምንም ኮንሲደር ባላረኩበት ሁኔታ ለሌሎች የሆነ ነገር ማድረግ ነው። ለዛ ነው አሁን ዴፊኒሽኑ አልቱሪዝም የሚለው ይሄ ኮንሽስሊ ስለሆነ እዚህ ጋር ሲመጣ ዴፊኒሽኑ በጣም የተለያየ ከዛኛው ያኛው ራስን ማስቀደሙ ምናምን አይነቱ ነገሩስ እሱስ ለምን እንደሱ አድርገን አናየው ነው? ሁለቱንም ከተፈጥሯዊም አንጻር በደንብ ተደርጎ ታስቦ ምናምን ከሚያዝበት ነገር አንጻር ልናስቀምጣቸው የምንችላቸው ነገር የለም ወይ? አንቺ ግን ስለምታደይ ለዚህኛው እንደሱ አድርገሽ አስቀመጥሽው ነው እያልኩ ያለሁት። ሰልፊሽነስ ስናየው ጄኔቲካሊም ናቹራል ነው ማለት ናቹራል ነው። አልቱሪዝም ግን አሁን ልክ እንትንን ሰልፊሽነስን በጂን ሌቭል አየ ሰልፊሽነስን ከዛ አልቱሪዝም ላይ ሲመጣ በኦርጋኒዝም ሌቭል የምናየው ከሆነ ይለያያል። አሁን ለምሳሌ አንድን ግለሰብ አዝ ኢንዲቪጁዋል እና አዝ ኮሚኒቲ ስታዩ የተለያየ አይነት እንትን ያለው አሁን አንድ ግለሰብ በግለሰብ ደረጃ ስታዩ ራስ ወዳድ ነው ሊሆን ይችላል። ከዛ በማህበረሰብ ደረጃ ስታዩ ደግሞ ሌላ መልክ ነው የሚኖረው። ኦኬ በግለሰብ ደረጃ አሁን የተሻለ ነው ለራሱ የተሻለ ሰው ሊሆን ይችላል። በማህበረሰብ ደረጃ ደግሞ አጌነስት ሲሆን ልታዩ ትችላለሽ። ቪውሽ አሁን እንደ ግለሰብ ስታዩና እንደ ማህበረሰብ ስታዩ እኩል አይነት ማንነት አትሰጪው። ራሱን ለማስቀጠል አንድን ግለሰብ ለሚያደርገው አዝማሚያ ኮሚኒቲ ውስጥ ሲሆን የሆነ አጌነስት ነው። አጌነስት ኮሚኒቲ ነው የሚሆነው። ይጋጫል፣
ወይ ራስ ወዳድ ነው የሚሆነው ምናምን አይደለም። በግለሰብ ደረጃ ግን እሱን ማየት ስትጀምሪ ያ ግለሰብ አጌነስት አይደለም፣ ኖርማል ነው። በቃ ላይፉን ነው የሚኖረው ምናምን፣ ባላንስድ የሆነ ላይፍ ሊኖር ይችላል። እንዲህ አይነት ልዩነቶች አሉ እና ላይክ በጂን ሌቭል ሲሆን ራስ ወዳድነት ነው ጂኑም እያሳየ ያለው። በኢንዲቪጁዋል ደረጃ ወይም በኦርጋኒዝም ደረጃ ሲሆን ግን ኢት ሲምስ ላይክ አልቱሪዝም፣ ግን ንብረት ነው ማለት እኮ አይደለም ይመስላል ግን። ምክንያቱም እኛ እያየን ያለ ነው ይሄ ኢንዲቪጁዋሉን ነው አይደለም፣ የሆነ ኦርጋኒዝሙን ነው። ግን አሁን ዳኪንስ እንደሚለው እንደውም ጀስት ያው ሙሉ ለሙሉ ሀሳቡ ቲዎሪውን እንትን አልለውም። ኦርጋኒዝም ጀስት ሰርቫይቫል ማሽን፣ ሰርቫይቫል ማሽን ኦፍ ጂን ነው። ጂኑን የሚያስቀጥለው ለማስቀጠል ክሬት የተደረገ የሆነ ማሽን ነው እንጂ ሌላ ምንም አይደለም። ዋናው ጂኑ ነው። ፎር ሚሊየንስ ይርስ ከአንሲስተሮቻችን ተቀብለን ምናምን ሰርቫይቭ እያደረገ ያለው ጂኑ ነው እንጂ ኦርጋኒዝሙ አለ። ስለ ኦርጋኒዝም አይደለም ኢቮሉሽኑ ሲያወራ ማለት ነው። ግን እኔ ጀስት በኢንዲቪጁዋል ደረጃ ነገሩን ስናየው እንትን አልቱሪዝም ይመስላል ግን ነው ማለት አይደለም። ለዛ ነው አሁን ሙሉ ለሙሉ አክሰፕት ያላረኩት። ቢሆን እንኳን ያ እንትን ተፈጥሯዊ ባህሪ ኢንስቲንክቹዋል ቢሄቪየር ደመነፍሳዊ ስለሆነ ከአንድ እንስሳ ወይም ከሌላ ኦርጋኒዝም የሚለየኝ ምክንያት አይደለም። እኔ ደግሞ ራሽናል ቢንግ ነኝ ካልኩኝ ከሱ የሚለየኝን ነገር ማድረግ መቻል አለብኝ ማለት ነው። ሰልፊሽነስ ግን ያው ራስ ወዳድነት ያው ኖርማል ነው፣ ናቹራል ነው። ያን ያህል አጌነት ግን እሱ ላይም አሁን ከራንድ በፊት ኢጎይዝምን የሚያራምዱ ፍልስፍናዎች ነበሩ። ኢጎይዝም ግን ያን ያህል ኮንሲደር አይደረግም፣ ራሽናሊቲ ኮንሲደር አይደረግም። እሷ ያለችው ራሽናል ኢጎይዝም ነው፣ ምክንያታዊ የሆነ ራስ ወዳድነት። ስለዚህ የሀሳብ የተሻለ ነው ብዬም አስባለሁ። እንደ ማህበረሰብም ሊያዋጣን የሚችለው ማለት ብዙ በቡድን ተደብቆ ማለት የራሱ ቫልዩ የሌለው የራሱ ክሬት ማድረግ ያልቻለ ሰው የሆነ ቡድን ይፈልጋል። በዛ ውስጥ ተደብቆ ተሸሽጎ ያልፋል ማለት ነው። በዛ ውስጥ ጥቂት ግለሰቦች ራሳቸውን ሳክሪፋይስ ያደርጋሉ። እኔ ደግሞ እችን ኦፖርቹኒቲ ተጠቅሜ ተሽሎክልኪ ማለፍ እችላለሁ ማለት ነው። ምንም አይነት ነገር ኮንትሪቢዩት አላረግም። ግን በቃ ሞራል በሚለው እሳቤ በአልቱሪዝም እንትን እሱ ላይ ተመስርቼ ሰዎችን ሞራሊ ሮንግ ነው ያደረጋችሁት እያልኩኝ የሆነ ቡድን ውስጥ እሸሸግና በዛ ስር እኔ ተጠቃሚ ሆናለሁ። እንዲህ አይነት ሰዎችን ነው የምናፈራው። ለራሱ ኃላፊነት የሚወስድ ግለሰብ ማፍራት አንችልም። ላረገው ነገር ለምሳሌ እኔ ለገሌ ብዬ ለማረገው ነገር ደግሞ ሙሉ ለሙሉ ኃላፊነት ልወስድ አልችልም። ለገሌ ለነሱ ለብዙሃኖቹ ብዬ የማረጋቸው ነገሮች ላይ ሙሉ ለሙሉ ኃላፊነት አልወስድም። ተቀባዩም ኃላፊነት አይወስድም። ግን ከራሴ ባሉ ተነስቼ ከሆነ ነገሩን ማረገው ላደረኩት ነገርም ኃላፊነት መውሰድ እችላለሁ ማለት ነው። በዛ አሁን ብዙ ኃላፊነት መውሰድ የሚችሉና ለራሳቸው መቆም የሚችሉ ግለሰቦችን ነው የምናፈራው። ማንም ለእኔ ሳክሪፊኬሽን እንዲከፍልልኝ አልፈልግም። ሌላውም ሰው ለሌላም ሰው ራሱን ሳክሪፋይዝ አያደርግም ማለት ነው። ግን ያ ማለት አይረዳዳም፣ አብሮ ተደጋግፎ አይቆምም ምናምን ማለት አይደለም። አግዘኝ አግዛለሁ ዝም ብያ እሱ ምክንያታዊነት ነው። ባይዘው ራሽናሊ ነገሮችን የምናደርግበት ብዙ ጊዜ የማመን ችግር ነው እንጂ ያለብን እኮ ብዙ ሰው አስልቶ ነው የሚያደርግ። አዎ በጣም ብዙ ሰው ማለት በዛ ነው፣ ምንም ጥያቄ የለውም። አንቺ የምትፈልጊውን ነገር ታውቂያለሽ፣ ሌላውም እንደዛው ያውቃል። የራስሽን ጥቅም ታስከብራለሽ፣ ሌላውም የራሱን ጥቅም ያስከብራል ምናምን። እነዛን ሰዎች የማይጠይቅ ለሌሎች መስዋዕትነት የሚከፍሉትን የሚጎዱትን ሰዎች የማይጠይቅም ዓለም ሊሆን ይችል ነበረም ብዬ አስባለሁኝ። እና ከዛም አንጻር ጥሩ ነው። ሌላ የምታነሹ ከአየን ራንድ ጋር አያይዘሽም ነገር አለ ለሰነፎች ምክንያታዊ ላልሆኑ ምናምን የሚከፈል እና ልክ ያልሆነ አይነት መስዋዕትነትም አይነት ነገር ተደርጎና እሱንም ነገር በደንብ ይገባኛል። ልክም ነው ደግሞ ያው ተደላድሎ እንዲኖር ያደርገዋል። ሰነፉ መስዋዕትነት መክፈልም የማይፈልገው ምንም ምክንያታዊም ያልሆነውም ይሁን ያደርገዋል እንደዛ። እና እሱንም ነገር ማበረታታት አይነት ነገር አይሆንም ወይ? ሰው ኃላፊነቱን እንዳይወጣ ማድረግስ አይሆንም ወይ የሚለውንም ነገርም እንዳስብ ያደረገኝም ነገር ነው። እና
አሪፍ ነው። ምናልባት ያው በደንብ ሀሳቤን ልጨምርበት ብዬ ነው፣ ለአብራራ ብዬ ነው፣ ሚስ አንደርስታንድ እንዳደረግ። ልክ ነሽ። ያው ወርዱ ነው ትንሽ ሳክሪፊኬሽን ሲባል ለቫሊዩ ነው ሳክሪፊኬሽን የከፈልኩት ለእኔ ቫሊዩ ነው፣ ፎር አዘርስ አይደለም። አሁን እቺ ቃሏ ላይ እኮ ነው ትንሽ ቅድሚያ ልሰጥ እችላለሁ ራሴን እስከ መስዋዕት ሳይሆን በቃ ምሞት ላይፌን ማለት ነው። ግን ሳክሪፊኬሽን የከፈልኩት ለሌሎች ሳይሆን ለራሴ ቫሊዩ ነው የሚል ያቺ ላይ ነው ማስመር የፈለግኩት። ለራሴ ቫሊዩ ነው ያደረኩት ያንን። አይ ኖ ለሌሎች ነው ብዬ ማሰብ ስጀምርም አንደኛ እንደ ግለሰብ አሁን ይሄ እሷም ብታነሳው አለ አትላስ ሽረግር ላይ ግለሰቦች ለራሳቸው ከራሳቸው ጥቅም ተነስተው የሚያደርጉት ነገር ላይ እኩል የሆነ ሞቲቬሽን የላቸውም እና ለሰዎች ብለን ደግሞ የሆነ ነገር ሰዎች እንዲያደርጉ ስናስገድዳቸው ክሬቲቭ አይሆኑም ምናምን በቃ ሉዘሮችን ይበዛል። ለሰው ሲባል ለሰው ብላቸው ሲባሉ ሰዎች የፈጠራ አቅማቸው ይዳከማል። ብዙ ነገር ለምን እላፋለሁ ከሌላው እኩል ሉዘሩ ዝም ብዬ ፌር የሆነ ዲስትሪቢሽን አለ እሱን ተጠቅሜ ለምን አልኖርም ብላለሁ። ምክንያቱም ቫሊዩ የኔ ስላሉ ከኔ ተነስቼ ለራሴ ቫሊዩ ከሆነ ሳክሪፊኬሽን የምከፍለው ግን ሞቲቬሽን ይኖረኛል የሆነ ነገር የማድረግ ድራይቭ የሚያደርገኝ የራሴ እንትን ስለሆነ ምንም አይነት ነገር ለማድረግ አቅም አለኝ። ክሬቲቭ ነው መሆን እችላለሁ። እንዲህ አይነት ግለሰቦችን በብዛት ማፍራት ቢቻል የተሻለ ዓለም የተሻለ ሲስተም መዘርጋት ይቻላል ብዬ አስባለሁ። እንደኛ ላለ ማህበረሰብ ደግሞ እንደምናየው በአብዛኞቻችን ግሩፓችን ውስጥ ነን፣ የሆነ ቡድን ውስጥ ነን። ማነሻ አንቺ ትባል የሆነ የቡድኔን ስም ኋላ እንትን ምናምን ብዬ ነው የምገልጽልሽ እንጂ እኔ ኢንዲቪጁዋሊ እኔ ማነኝ ምንድን ነኝ ቫልዩ ምንድን ነው ምናምን ብዬ አይደለም ዲስክራይብ ማለት። ይሄ ተለመደ ነው የኛ ኮሚኒቲ በብዛት እንደዛ ነው። ስታይ የሆነ ነገሮች ላይ ስህተት የሚመስሉ ነገሮች ሚዲያ ላይ ሲታዩ ያ ነገር ሮንግ ነው ራይት ነው የምለው ከኔ እንትን ተነስቼ አይደለም። ዞር እና አብዛኛው ሰው አይደለም ሲል እኔ አብሬ ነው። አንደኛ እዛ ውስጥ አሁን እኔ ጠንካራ መስዬ ልታይ ይችላል የሆነ ቡድን ውስጥ ስላለ ያ የቡድኑ ማጆሪቲ አይደለም ብዛት ስለሆነ አደገኛ ነው። ጠንካራ ነው የሚመስለው ደግሞም ነው ኢንዲቪጁዋሎችን ያጠፋት ማጥፋት ኃይል ነው። ስለዚህ እዛ ውስጥ ሆኜ በጣም እንደ ኃይለኛ ልሆን ይችላል። ብቻዬን ግን ማንነት ነኝ እኔ ማለት ነው። እዛ ውስጥ የግለሰብ ማንነቴ ምንም አይነት ሮል የለውም። ምንም በቃ ምን ልበልሽ የራስሽ ምንም እሳቤ የለሽም። ይሄንን ያደረኩት ለዚህ ነው የምትዩ ከራስ የሚቀዳ ነገር ሳይሆን በቃ ብዙሃኑ ወይም እነከሌ ምናምን ልክ ነው ያሉሽን ልክ አይደለም ያሉሽን አይደለም እያልሽ ነው። በዚህ ውስጥ የለሽም አንቺ እንዳልሽው ልክ ነው። የለውም ተነጥዬ ስወጣ ምንም ፓወር የለኝም። ምንም አያደርጉም። በዛ ውስጥ ደግሞ ሳላስበው የምጎዳቸው ግለሰቦች ይህንን ወርልድ ይህንን ዓለም የተሸከሙት እንደ አትላስ ያሉ ግለሰቦች ላይ ጫና ነኝ ማለት ነው። እና እኒህ ግለሰቦች ቢጠፉ ወይ ዲሳፒር ቢያደርጉ ወይ ሽራግ ቢያደርጉ ቢያንቀሳቀሱት እንትናችንን ምንም አይነት ቤዝ የለንም። አንድ ላይ የምንጠፋበት እንትን በጣም ሰፊ ነው። ሰው ለዛ ነው ብዙ ተሸካሚ መሆን የራሳቸውን ቫሉ መሸከም የሚችሉ ኢንዲቪጁዋሎች ቢፈጠሩ ነገሮች ከኢንዲቪጁዋል ግለሰብ ማንነት አንጻር ቢታዩ። ምክንያቱም ተፈጥሯችንም ኢንዲቪጁዋል ማለት ሶሻሊ ባይዘዌይ ሰው ልጅ ብቻ አይደለም ሶሻል ነገር እንትን ማድረግ ይቻለው። እያንዳንዱ እንስሳም የራሱ የሆነ ማህበራዊ ኑሮ አለው። ማህበራዊም ነው። ሰው ጋር ሲመጣ ልዩነቱ የቁጥር ብዛት ከሆነ ቁጥር ማለፍ አይችሉም እንስሳቶች። ምክንያቱም እንደኛ የተደራጀ የአእምሮ መዋቅር የላቸውም። ስለዚህ የተወሰነ ግሩፕ ኦፍ ኦርጋኒዝም ነው አንድ ላይ መሆን የሚችለው፣ ካልሆነ ይፈርሳል ግሩፑ። እንደ ሰው ግን በጣም ብዙ ሺህ መሆን እንችላለን እንደ አንድ ግሩፕ። ለምሳሌ የሃይማኖት ተቋማቶችን ማየት ትችላለሽ፣ የፖለቲካ ተቋማቶችን ማየት ትችላለሽ፣ ብዙ ተከታይ ያላቸው ማለት ነው። ያ ነገር ያደረገው ደግሞ ሞር ከአእምሮ እድገታችን ጋር የተያያዘ ነው። የአንጎል እድገታችን ከሌሎቹ እንስሳቶች በተለየ የሆነ ሰዓት ላይ ድንገት አብዮታዊ የሚባል ዴቨሎፕመንት ታይቷል። በዛ ምክንያት የተሻለ ቁጥር ያለው የሶሻል
ኢንተግሬት ማድረግ ችለናል። ሶሻሊ ኢንተግሬት ማድረግ ሎንግ ተርም ሚሞሪዎች እንዲኖሩን ዲሲሽን ሜኪንግ ላይ ራሽናሊቲ እንድናዳብር ሆነናል ማለት ነው። ስለኛ ስናወራ እንዲህ አይነት ነገሮችን ፊት ለፊት ቅድሚያ መስጠት አለብን። ምንድን ነው ዩኒክ የሚያደርገን ነገር፣ እንዴት ነው ብሄቭ ማድረግ ያለብን የሚለውን